እኔ ጴንጤ እንዴት እንደሆነ አላቅም፣ ጴንጤ እንዴት እንደሚያውቀው አላቅም፣ ወዘተ አላቅም። ጴንጤ ቸርች ባይዞ በህይወት የዘመን አባሎኛ አላቅም። እኔም ዳኝም ባለቤቴ ንግስትም ያኔ ከኦርቶዶክስ የወጣ ነው በሙሉ በህይወት ዘመናችን የትም ቸርች አባል ሆነን አናቅም፣ ገብተን አናቅም። ይሄን እንድታውቁ ወዳለሁ። አንዳንድ ሰው ከሆነ ቸርች ወጣንም ይመስለዋል። ከኦርቶዶክስ ወጣን እስካሁን ውጭ ነን ያለን። 44ቱን ለቀን ወጣን፣ 24ቱም ውስጥ አልገባንም። ከ44ቱም ከ24ቱም የለን፣ ግን ከቃሉ ጋር አለን። እግዚአብሔር ይመስገን። እና መጀመሪያ የኛ ቤት ሙሉ ግርግዳው ቤተክርስቲያን ነው ይመስለው። ስዕል ኦርቶዶክስ ራሱ ማታቀው ስዕል ሁሉ አለ። የሮማ አለን፣ የበቃተው የዩክሬን ሁሉ ጻድቅ አለች፣ የሁሉም አለን። በቃ የሌለ ጻድቅ ቤቱ ስዕል በስዕል ነው። አንዳንድ ቸርቾች ብትሄዱ እኔ ሳልኳቸው ስዕሎች አሉ። ያን ጊዜ ልጅ ነኝ ግን እሸጥ ነበር። ትልቅ የመዝጊያ መካከል ስዕል ሰርቼ እሸጣለሁ። ኪዳነ ምሕረት ነበር፣ መድኃኔዓለም ነበር። እንግዲህ ከስሙ ዳዊት ፋሲል ስለሚል ያወርዱት ይሆናል እንጂ አለ። እና በስዕል የተባረከ ነበር የኛ ቤት። ሆሊ ስፒሪት በኃይል በህይወቴ ውስጥ መስራት ሲጀምር መጀመሪያ እንደ ብዙ ነገር ሆኗል። ከዛ ፊት ብዙ የሆነ ነገር አለ። አንዱ ግን የሆነው ነገር ስዕሎቹን ሁሉ ከየቦታው ገነጣጥዬ አውጥቼ መጣል፣ እርሾ የሚባል ነገር ማጥፋት ማለት ነው። ከእርሾ ውስጥ አንዱ ለኛ አንዱ እርሾ ስዕል ያየኛል ብሎ ማመን፣ ስዕሉ አይን አለው ብሎ ማመን። ይናገራል፣ እኔ ላይ ምን እንባ ያፈሳል። እዚህ ዝም ብለህ ስማ። የእንትን ስዕል እንባዋን አፈሰሰች፣ እንትን ሀገር ያለች የማርያም ሐውልት ከአይኗ ላይ እንባ ተገኘ ምናምን ነው የሚሉ። ስዕልና ቅርጻ ቅርጽ በጣም የሰው ልብ ውስጥ ያለ ነው። መጽሐፉ ደግሞ ይላል በወንድም ይሁን በሴት የተሳለውን የተቀረጸውን ምስል ለአንተ እንዳታደርግ አድርገ እንዳትስት ተጠንቀቅ። አምላክ እግዚአብሔር በኮሬ በድምጽ በተናገረ ጊዜ መልኩን ከቶ አላየህምና የእግዚአብሔርን መልክ በስዕል እንዳስል ሰግደህለትም እንዳስት ተጠንቀቅ። ኢየሱስ መጣ። እግዚአብሔር መንፈስ ነው። እስቲ መንፈስን በስዕል ይስልልን። ጎበሳል መንፈስን የሚስል መንፈስን ሳል ስትለው አፍንጫ ጥርስ ጸጉር ይሰራላል። መንፈስ ነው ያልኩት። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና እንዳለ እየሰበሰብኩ እያወጣው እየገነጠልኩ ያን ጊዜ ሆሊ ስፒሪት በኃይል ነው በቃ እንደሌላ ሰው ነው ያደረገኝ። አይ ዴቭ ግን ምን ነካ ምናምን የሚል እንዴ ካቡጀዲው ነው ያልበልጥም፣ ከወረቀቱ ነው ያልበልጥም። የኛ ቤት በረሮ ራሱ ምንም አይመስላት። አይ ዴቭ ትሰግድለታለህ፣ እኔ ዘሄድበት ላሳይ። እላው ላይ ነው የምትዝናናው፣ እላው ላይ ነው ሎግ ምንም ከበረሮ አንሼ ነው የኖርኩት እኮ ማለት የበረሮ እንኳን አንደርስታንዲንግ አይወል አምሮ ሲጠፋብ እንደዚህ ነው የምትሆን። ዘና ብላ ትሄዳለች። ራሱን ማያስጥል ስል እሳት ተነሳ። ውይ ቆይ የጌታን ፎቶ ይዘው ውጣ። አንተን የምታስጥለው ያ ማስጣል የጀመርከው ከገበያ ይጀምራል። ገበያ ተዘርግቶ ይሸጣል። የሆነ ጭራ ይዘው አዋራውን እያራገፉለት ይቆያል። ከዛ ትመጣለህ፣ ተደራድረህ ትገዛዋል። ስንት ነው? 50 ብር። አይቀንስም። አይ የመጣበት ራሱ በዚህ ነው። አረ ትንሽ ቀንስልኝና ልግዛ። ከዛ ትገዛዋል። ተከራክር። ቤት ትወስዳለህ፣ ተጠራርገዋለህ፣ ትለጥፈዋለህ። ከዛ ትፈራዋለህ። ወይኔ ሚያይ ይመስላል አይደል? ወደዚህ ነው አይደል ሚያይ? ኦ ማይ ጋድ። ስለዚህ እኔ የኔን እርሾ በወቅቱ ያወጣኋቸው ብዙ እርሾች አሉ። እንደዛ ቤት ውስጥ ኢየሱስን የሚሳደብ መጽሐፍ አውጣ፣ እርሾውን ከቤት አውጣ። አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ። ዞር ቢል ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጥ ተረድቷል። ክብርና ምስጋና ለእግዚአብሔር ይድረሰው። አይደለም ዘፍጥረት 18ን አውጣውና ላሳያቸው አይደል? አብርሃም ጋር 3 ሰዎች መጡ። 3ቱ ሰዎች ስላሴ አብ፣ ወልድ፣ መንፈስ ቅዱስ። መጀመሪያ አብን ያየዋለን። አብን እስከ ዛሬ ማንም ያየው የለም። ማን ብቻ ነው የሚያውቀው? በቅፉ ያለ አንድ ልጅ እና አብን የሚገልጠው ማን ብቻ ነው? ወልድ ነው። ወልድን ያየ ማንን አየ? አብን አየ ነው። አብ እስከ ዛሬ በሰው ልጆች ታሪክ ራሱን ከስቶ አያውቅም። አብ ሁል ጊዜ ራሱን የሚከስተው በማን በኩል ነው? ቴዎፋኒ ማለት ነው መከሰት። ቴዎፋኒ ሁሌ በስላሴ አካል ውስጥ ወልድ ነው። መንፈስ ቅዱስንም አብንም በሚዳሰስ በሚጨበጥ ሲናገር በሚሰማ መልኩ የሚገልጠው እግዚአብሔር ወልድ ነው።
አብን አንድ እሱ እንኳን ያየልና አብርሃም ቤት ብዙ ሰው ሶስቱ ስላሴ መጣ ይላል። ሶስት ሰዎች ስለሚል ማለት ግን ማስተዋል ያለብን ከሶስቱ ውስጥ አንደኛው ብቻ የእስራኤል አምላክ ወይም ጄሆቫ ወይም በኋላ በስጋ የሚመጣው ኢየሱስ ሲሆን ወልድ ሲሆን፣ ሁለቱ ግን ምኖች ናቸው? መላእክቶች ናቸው። ደንበኛ መላእክት። ለምን? አብርሃም ሶስቱን ሲያስተናግድ ቤታጅ ሲገባ ከአንድ ግለሰብ ጋር ሲያወራ ጌታዬ ምናምን ያለ ሲያወራ አብርሃም ራሱ አንደኛው በድምጽም በብዙ ነገርም የሚናገረው ከሀገር ቤት ውጣ ብሎ ያለው መለኮት እንደሆነ አብርሃም ራሱ ገብቶታል። ግቡ ካለ በኋላ የሚያወራው ከአንዱ ጋር ነው። ጌታዬ እንደዚህ ነው ምናምን ምናምን ሲያወራም ሶስቱ አያወሩም፣ አንደኛው ነው የሚያወራው። ሚስት ለምን ሳቀች ይላል። ሁለቱ ዝም ነው። ራል ሳቁስ ሳቅሽ እንጂ የሚለው አንዱ ነው። አብርሃም ብቻ መስተንግዶ ላይ እግራችሁን ልጠብ ምናምን ልበል ሲል ለሶስቱ ያወራና ወሬ ሲሆን ወይም የቃል ኪዳን ንግር ሲሆን ከአንዱ ጋር ነው የሚያወራው፣ ከሶስቱ ጋር አይደለም። ከዛ በኋላ ምን ይሆናል? ሁለቱም መላእክት ይላል። እዛው ቀጥሎ ስታነበው ሁለቱም መላእክት ወደ ሰዶም ወረዱ፣ አብርሃም ግን ከእግዚአብሔር ጋር ለብቻው ቀረ ይላል። ከማን ጋር? ኦኬ ሁለቱ ሶስት ሆኖ ነበር የመጡት። ሁለቱ መላእክት ብሎ ቀጥሎ ያብራራል። ሁለቱ ሰዎችን መላእክት ይሆናል። ሁለቱ መላእክት ወደ ሰዶም ወረዱ፣ አብርሃም ግን ከእግዚአብሔር ጋር ብቻውን ቀረ። እናም አሁን ብቻቸውን ሆነው ያወሩ ነበር። እግዚአብሔር ሆይ እንደው በሰዶም 50 ጻድቅ ቢኖሩ አትምርም? ወርደዋል እኮ መላእክቶቹ ሄደዋል። ሎጥን ለመታደግ ውጣ ሊሉት ሄደዋል። እሱ ግን እዚህ ያወራ ነው። 50 ካለ ምራል። ያው መጀመሪያ ጊዜ እግዚአብሔር እንዲህ ሲገለጥልህ ትፈራለህ። ቁጥር ቆጥበህ ነው የምትጠይቀው። ከ50 5 ብቻ ቀነሰ። 45ስ ቢኖሩ ምራቸዋለሁ፣ ችግር የለው። 40ስ ችግር የለውም። እንደው 35ስ ችግር የለውም። ይሄ ነገር 30ስ ችግር የለውም። 20ስ ገባ እንደ 10 ችግር የለም። 10ስ አለ። ከዛ በኋላ ይብቃኛል በቃ 10 እንኳን ከሌለ ምን ያረጋል አገር ብሎ ዝም አለ። እና ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ቆሞ ነበር ብሎ ወልድ ብቻ ነው። በዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ አብርሃም ቤት የመጣው እሱ እንደሆነ ተናግሯል። ምን አሉት? እኛ አባታችን አብርሃም ነው፣ አንተ ግን እንዲነ ጋኔን አለብህ ሲሉት ነው እናንተ ከአባታችሁ ከዲያብሎስ ናችሁ። ምክንያቱም አባታችሁ አብርሃም እኔን አይቶ ደስ ብሎት ነበረ። ቤቱ በሄድኩ ጊዜ ባየን ጊዜ አብርሃም እንዴት ደስ እንዳለው ባያችሁ። እናንተ ግን እኔን ልትገሉኝ ትፈልጋላችሁ። እሱ እኔን ባየ ጊዜ ደስ ብሎት ነበር። ደግሞ የት ነው ያየህ አብርሃም? አንተ እድሜ ገና 50 ዓመት ያልሞላ ሲሉት እኔ አብርሃም ሳይወለድም እኔ ነኝ ብሎ አላቸው።